እስኪ ዛሬ ውሎ የላካፍላችሁ ውዶቼ፣ እንደምን ዋላችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ውድ የቻናል ተከታታዮቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ያው እንግዲህ ስራ በጣም በዝቷል ይሄን ወር በቃ በተለይ እኔ ባልቴትና ሽማግሌ ጋር ስለሆነ የምሰራው ልጆቻቸው ይመጣሉ ያው እናታቸውን ለማየት እና በጣም ወጥረውኛል እላችኋለሁ። እንግዲህ መቻዩን ይስጠን እያልን እና ዛሬ ምን ሆነ እኮ መሰላችሁ? ልንገራችሁ። እውነቴን ነው፣ ወሬ ወይንም ሌላ ነገር ሳይሆን ከራሴ ማለት ነው፣ ከራሴ ነው ተነስቼ የምነግራችሁ። እና ዛሬ ጽዳት ላጸዳ ተነሳው ጧት። ያው እንግዲህ የተለመደው ስራችን ጽዳት ነው እና መጀመሪያ የሚቀርመው ጽዳት ሳጸዳ ሁልጊዜም ሰውየው ልጁ ማለት ነው የኔ የሚያሰራኝ ልጁ ነው የልጆች የሰዎቹ ልጅ ማለት ነው። እና የሚያመጣልኝ ፎርጅል ነው ማለት ነው። ገብታቸው ምርቱ ይለያያል። ይሄ ዲቶል ክሎሬክስ ምናምን የምንለው ነገር ምርቱ ይለያያል። እና እሱን አመጣልኝ። ማጠቤ እንደ ድሮው ትንሽ ክሎሬክስ ጨምራለሁኝ ሽታ ስላለው። እነዚህ ትላልቅ ሰዎች መድኃኒት ይወስዳሉ አይደለ? መድኃኒት ስለሚወስዱ በጣም ነው እንትን የሚለው እና እንትን ጨመርኩበት። ዲቶል አደረኩኝ፣ ክሎሬክስ ትንሽ ሳይበዛ ትንሽ። ያው በፊት እንደዚህ አድርጌ ነው የምጠቀመው። እዛችን ልጅቷን ቤትም እንደዚህ ነው። እና ከዛ ምን ሆነ መሰላችሁ? ዛሬ ልጅቷ የመጡት እንግዳዎች ናቸው ወደ ያመጡት። እኔ ዲቶል መሆኑን ብቻ ነው ያየሁት፣ እሱንም ጭምር ክሎሬክስም ትንሽ ጭምር ደግሞ የሆነ ነገር ይሄ እንግዲህ ሽንት ቤቱ ጋር እንትን በይበል ለየት ያለ ነገር ነው እና ፍሌሽም አይደለም ምንም አይደለም። ይሄን ደግሞ እንደዚህ ስታጥቢ እዚህ ጋር ግብ ምናምን ብላኝ ነበረና ሽታው እንዲለቅ ምናምን አለችኝ። እሺ ብዬ ያንን ጨመርኩ። እናቴ ጨምሬ ማጠብ ጀመርኩኝ። ገና ጅምር አድርጌው እናቴ ማጠብ ስጀምር ያው ወደ ላይ ነው ያለኝ እውነት። ከዛ በቃ እንዴት ልተንፍስ እንዴት ስንት ልበል፣ በዛው ባለሁበት ነው በቃ ጸጥ ብዬ የቀረሁት እና በጣም ጨነቀኝ። እንደምንም ተንፈራፍሬ ወጣው እላችኋለሁ። እዛ ሽንት ቤት ነው ወዳር ላይ ራሴ እንትን ማለት እንትን አልኩኝ መተንፈስ። ከዛ ሴትዮዋ መጣች ልጅቷ። ከዛ ከካናዳ የመጣው ልጅ አለ። እሱም ምን ሆነሽ ነው ምናምን አሉ። ከዛ ይወት በቃ ሽንት ቤቱ እንደ ጉድ እንትን ይላል። ከዛ ገብተው ሽንት ቤቱን ሳዩ እነሱም እንዴት ይግቡ አቀላቅለዋለች እና በቃ ወደዚህ አምጣት ኢመርጀንሲ ጆል ኢመርጀንሲ አሉ። ውሃ ረጩኝ። ውሃ ቀዝቃዛ ውሃ አንጥተው ራሴን ረጩኝ ምናምን እና ያው ተረጋጋው ማለት ነው። እና ባካችሁ ዛሬ በቃ ራሴን እኔ አጥቼው ነበረ ማለት ነው። ዛሬ ጤናን ይሁን ነገ ስለሚመጣብን ነገ ምናልባት እንታመም ይሆን ወይ እንቀር ይሆን ወይንም የሆነ ነገር እንሆን ወይ ብለን እናስባለን አንዳንድ ጊዜ ማለት ነው። በቅጽበት ግን በዛች ቀን ግን ምን እንደምንሆን አናውቅም። እውነቴን ነው የምላችሁ። እና ዛሬ እግዚአብሔር ነው ያወጣኝ እውነት እንጂ ያው እንግዲህ ዛሬ ሙቼ ነበር ማለት ነው። ትንሽ ብቆይ እንደምንም ራሴን ታግዬ ትንሽ ከዛ ራቅ ባልን ምናምን ከባድ ነበር የሚሆነው እና ባንሞት እንኳን እንደዚህ አይነት ነገር ውስጣችንን እንደሚጎዳው እኮ አውቃለሁ። ግን ያን ድሮ የሚያመጣልኝ ማለት ነው ልጁ የሚያመጣልኝ ፎርጅር ነው ማለት ነው ገብቶሻል። እና እንደዛ አድርጌ ስለመጠቀም ምንም ሽታ የለውም አይደለም እኔን ለመግደል ቀርቶ ምንም አይነት እንትን የለውም። ምንም አይነት ጸረ ምንም አይነት ነገር የለውም። በዛ እንትን ነው እኔ የወሰድኩት ማለት እንደማይቀላቀል ምናምን ፍሌሽ ከእንትን ጋር ምን ጋር እንደማይቀላቀል አውቃለሁ። ግን አንዳንድ ጊዜ አለ አይደለ ልንፈተን ስንፈልግ እንደዚህ አይነት ነገር ይመጣል እና በጣም ከባድ ነው። እና እህቶቼ ከምንም በላይ ተጠንቀቁሽ። በተለይ እነዚህ ነገሮች እኔ ያደረኳቸውን ባናቀላቀላቸው በጣም አሪፍ ነው።
ስለ ነገው እያሰብን መኖር ብቻ እግዚአብሔር ይጠብቀን። በምን አይነት መንገድ አደጋ እንደሚመጣ አናውቅም። በእርግጥ ግን ያው ብንጠነቀቅ መልካም ነው። እግዚአብሔር እንደዚህ ያወጣናል። ካልሆነም ያው እግዚአብሔር እንግዲህ ይቅር ይለናል ባይ ነኝ እና ዛሬ ውሎ እንደዚህ ነበር። ደንግጬ ተረጋግቼ ከዛም በኋላ ምሳም አልሰራሁም። ዛሬ እረፍት አደረኩኝ። አሁን ነው በቃ እስኪ ከኔ የሚማርበት ሰው ካለ ልንገራቸው። ነፍስሽን ይማረው ወይም የሚል ይኖራል ወይንም እንኳን ለዚያ በቃሽ የሚል ይኖራል ብዬ እስኪ ልንገራችሁ ብዬ ነው የመጣሁት። እሺ እና ጥንቃቄ እናድርግ። እሺ ጥንቃቄ እናድርግ። እግዚአብሔር እውነት ይጠብቀን። ወጥቶ ከመቅረት ፈጣሪ ይጠብቀን። ሌላ ምን ይባላል? ከባድ ነው። ስንቱን አልመን እኔ ስንቱን አቅጄ መጣሁ። የሆነ በቃ ማለት ደህና ከመሆኔ ቀጥሎ ምን አሰብኩ መሰላችሁ? የኔ መሞት ምንም አልመሰለኝም። እኔ ከዚህ ጋር መጥፋት ምንም አልመሰለኝም። ሳስበው የነበረው ነገር ግን ምን እንደው ታውቃላችሁ? ልጆቼ በቃ ዛሬ የሆነ ነገር ምን ቢሆን ልጆቼ ምን ነበር የሚሆኑት? ትመጣለች እያሉ ቀን እየቆጠሩ የጠበቁን ልጆቻችን ምን ነበር የሚሉት? በቃ እሱን አስጨነቀኝ በእውነት መዳኔ የሆነ ነገር አለመሆኔ እያስደሰተኝ እያለ ግን ይህ ነገር ተከስቶ ቢሆን ምን ነበር የምሆነው? ምን ይሆኑ ነበር ልጆቼ? እኔማ እንደ ሄጃለሁ፣ ግን ልጆቼ ምን ይሆኑ ነበር የሚለው ነገር አሳሰበኝና እውነት ፈጣሪ ይጠብቀን ከእንደዚህ አይነት ነገር አደጋ። ድንገት እንግዲህ ጧት ስንነሳ ሰላም አውለን ብለን ጸሎት አድርገን እንነሳለን። ሰይጣን ግን በየጎናችን ከኛ እንትን እያለ እየቀረበ እያሳሳተ ይሄን የሚያደርገው እሱ ነውና እግዚአብሔር እሱ ይጠብቀን፣ እሱ ይከላከልልን። እውነት ውስጤ በጣም ነበር ያዘነው ዛሬ ማለት ነው። እና ከባድ ነበር ዛሬን እንደዚህ ካሳለፍኩት እላችኋለሁ። እሺ እና አዲስ ከሆናችሁ ደግሞ ለቤታችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እያደረጋችሁ እያበረታታችሁን ያላችሁት ወንድሞቼ ደግሞ ከልብ ሳላመሰግን አላልፍም። ቴንኪዩ። ያው እንግዲህ ቪዲዮ እየሰራሁ አይደለም፣ በጣም ቢዚ ነኝ ከምላችሁ በላይ ማለት ነው። ያው እንግዲህ እስኪ ከሳምንት በኋላ ከአራት ከአምስት ቀን በኋላ ከሄዱ እንገናኛለን ቶቶሎ ማለት ነው። አመሰግናለሁ። መልካም ምሽት። በሌላ ቪዲዮ እስከምንገናኝ